ምን ያስፈልጋል እያሉ ኃላፊነታቸውን ሳይዘነጉ እንቅልፍ እያማራቸው እንደምታያቸው ሲመጡ ቤታቸው የሚነበሩ ወገኖች ዛሬ ማሊያ ወጣባቸው እኛ እንቅልፍ እንድንተኛ ዋጋ እየከፈሉ ሳይተኙ እኔሞቼ ህዝቤ ነፃ ይወጣ እኔ ዋጋ ልክፈል ሰው በሰላም ተኝቶ ይነሳ ብለው ካሚናቸውን ይዘው ምንም ነገር ሳይነካቸው የጊዜ ጉዳይ ንፋስ ሽው ሳይላቸው ታጥቀው ስራ እየሰሩ የቁርጥ ቀን ልጆቻችን ሙሉ ካቢን እስከፍ አድርጋቸው አመስግኑልኝ። በወንበር እግዚአብሔር ያቆዩልኝ። ስለዚህ ልማቱ እንዲለማ ደግሞ የጋራ ርብርብ ስለሚያስፈልገን ባጭሩ ልመና አልችልበትም ብያችኋል። አላውቅበትም። ማስተማር ነው ሞክረው ያገኘና መለምን አልችልበትም። አሁን እዚህ ቆመን እግዚአብሔር እንለምነው ወይስ እኛ እንለምን? ንገሩ። ማይለምን እዚህ የመጣችሁት ሁላችሁ በልባችሁ ሐሳብ አላችሁ አይደል? አንዳንዶቹ ትዳር፣ አንዳንዶቹ ልጅ፣ አንዳንዶቹ ሰላም በብዙ መንገድ። ስለዚህ ወገኖች አሁን አስራት በኩራት የምናወጣበት ጊዜ ነው። ጊዜያችሁን ዘመን እንደታደራችሁ ሳይገባን ለዚህ መድረክ ያደረሰን አምላክን መስገን ምንም የተለየ ማለት ሀሳብ የለኝም። ያው የሰራነው ስራችን ነው። የሁሉ ሽልማትና የሁሉ ምስጋና አይገባንም ነበር። የሰራነውን ይሄን ያህል እንድንመሰገን የሚያደርገን አልነበረም። አባቶቻችን ካመኑ ግን እናንተ ካመናችሁ ስለተደረገልን ነገር በሙሉ ከልቤ በእግዚአብሔር ስም አመሰግናለሁ። እንዳያችሁት የተሸለምነው ሁለት ነገር ነው። አንደኛው ዋንጫ ነው፣ ለሰራነው ስራ ነው። ሁለተኛ ሰዓት ነው። ከአሁኑ በኋላ በሰዓት ተጠቅመን ምን መስራት እንዳለብን የሚያሳየን ነው ማለት ነው። ትልቅ አደራ ነው የተሰጠን ማለት ነው። ትልቅ አደራ ነው። ስለዚህ ከትናንት ይልቅ ነገ የበለጠ እንድንሰራ ከጎናችን እንድትሆኑ በጸጥታም በልማቱም እናንተ ከጎናችን የምትሆኑ ከሆነ መልካም የሆነ አስተዳደር ማስፈን እንችላለን። ውብ የሆነች ከተማን መፍጠር እንችላለን። ይህንን ደግሞ እኛ እናስባለን፣ እናቅዳለን። እግዚአብሔር ደግሞ ረዳናን እንድናከናውንም ያደርገናል። አመሰግናለሁ። በጣም ነው የምወዳችሁ።